በምድራችን ላይ የሰው ልጅ እግር ሊረግጣቸው የማይችሉ አደገኛና ሚስጥራዊ ቦታዎች አሉ። ከነዚህም ሁሉ ግን አንዱ ይለያል። ስፋቱ ከመላው አውሮፓ ጋር ይስተካከላል። በውስጡም በሚሊዮን የሚቆጠሩ እንስሳቶች፣ በሺ የሚቆጠሩ መርዛማ እጽዋቶችና እኛ የማናውቃቸው አስፈሪ ፍጥረታት ይኖራሉ። ይህም ቦታ አማዞን ነው። ለዓለም የምድር ሳምባ ነው። ኦክስጅን ይሰጠናል። ለጀብዶኞች ግን አረንጓዴ ገሃነም ነው። ለምን እንዲህ ተባለ? ወደዚህ ጫካ የገባ ሰው ወይም ታሪክ ሰርቶ ይወጣል ወይም ደግሞ ለአራዊት ራት ሆኖ አጥንቱ እንኳን ሳይገኝ ይቀራል። ለዘመናት አንድ ትልቅ ጥያቄ የዓለማችን ተመራማሪዎችን ሲያጨቃጭቅ ኑሯል። በዚህ ጥቅጥቅ ያለ ጫካ ውስጥ ከእኛ በፊት የነበረ ምናልባትም ከግብፅና ከሮም ስልጣኔ የሚስተካከል የጠፋ ስልጣኔ ይኖር ይሆን? መልሱ አይቻልም የሚል ነበረ። አፈሩ ለግብርና አይሆንም፣ በሽታው ሰው ይጨርሳል ተባለ። ነገር ግን ይህ ግምት ስህተት ነበር። አማዞን ባዶ ጫካ አይደለም። አማዞን መቃብር ነው። የአንድ ትልቅ ስልጣኔ መቃብር። ዛሬ በ1925 ዓመተ ምህረት ልጁን ይዞ ወደዚህ ገሃነም የገባውና ለዘላለም የጠፋው የኮሎኔል ፐርሲ ፎሴትን ፍለጋ እንመለከታለን። ሳይንስ በቅርቡ በሳተላይት ያረጋገጠውን የተዋጠ ከተማ እውነታ እናያለን። ይህ ጉዞ ቀላል አይደለም። አብራችሁን ለመጓዝ ዝግጁ ናችሁ? ሰብስክራይብ እያደረጋችሁ ተከታተሉን። ወደ ዋናው ሚስጥር ከመግባታችን በፊት አማዞን ለምን ለሰው ልጅ ጠላት እንደሆነ መረዳት አለብን። እስኪ ያስቡት፣ እዚህ ቦታ ላይ ፀሐይ መሬት የምትነካው በጭንቀት ነው። የዛፎቹ ቅርንጫፍ ተጠላልፈው ሰማዩን ጋርደውታል። አየሩም እርጥበታማ አዘል ነው። ልብስህም በደቂቃዎች ውስጥ ይበሰብሳል። ነገር ግን ትልቁ ጠላት አናኮዳን ወይም ጃጓር አይደለም። ትልቁ ጠላት ትንኝ ነው። እነዚህ ትንሽ ነፍሳት ቢጫ ወባንና ሌሎች ገዳይ በሽታዎችን ያስተላልፋሉ። በታሪክ መዛግብትም እንደምናየው በ16ኛው ክፍለ ዘመን ስፔናዊያን ወርቅ ፍለጋ ኤርዶላዶን እያለሙ ወደዚህ ገብተው ነበረ። በሺዎች የሚቆጠሩ ወታደሮች ከዘመናዊ የጦር መሳሪያ ጋር ገቡ። የወጡት ግን ጥቂቶቹ ናቸው። አብዛኞቹ በረሃብ በበሽታና በእብደት ነው የተረፉት። አማዞን በሰው ልጅ አእምሮ የመጫወት አቅም አለው። እዚህ ቦታ ላይ አቅጣጫ የለም። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ሁሉም አንድ አይነት አረንጓዴ ነው። ለቀናት ትጓዛለህ፣ ግን በክብ እየዞርክ እንደሆነ የሚገባ ስትሞት ብቻ ነው። ታዲያ እንደዚህ አይነት ቦታ ላይ ከተማ መገንባት እንዴት ይታሰባል? ነገር ግን አንድ ሰው ይህንን አደጋ አልፈራም። ስሙም ኮሎኔል ፐርሲ ፎሴት ይባላል። እንግሊዛዊ የጦር መኮንንና ካርታ ሰሪ ነበር። በ20ኛው ክፍለ ዘመን መጀመሪያ ላይ የአማዞን ድንበርን ለመመልከት ወደዛ ወደ ጫካ ተልኮ ነበር። ፎሴ ከሌሎቹ አውሮፓውያን ይለይ ነበረ። የአካባቢውን ተወላጆች እንደ አረመኔ ሳይሆን እንደ ወዳጅ ያያቸው ነበረ። እነርሱም ትልቅ ሚስጥር አጫወቱት። ከጫካው ማዶ ከአድማሱ ባሻገር የድንጋይ ከተሞች አሉ። ምድራቸውም ያበራሉ፣ ህንጻቸውም ሰማይ ጠቀስ ናቸው አሉት። ምን ትላላችሁ? እውነታቸውን ይመስሏችኋል? ግን እንዴት አመናቸው? ፎሴት መጀመሪያ አላመነም ነበር። እውነት ነው፣ ማመን የለበትም ዝም ብሎ። ነገር ግን በቁፋሮው ወቅት እጅግ ጥንታዊና ረቂቅ ጥበብ ያላቸው የሸክላ ዕቃዎች አገኘ። ይህም ዕቃ ተራ የጫካ ሰው የሚሰራው አልነበረም፣ የላቀ ስልጣኔ ውጤት እንጂ። ፎሴት ይህንን ያልተገኘ ከተማ ዘ ሎስት ሲቲ ኦፍ ዜድ ብሎ ሰየመው። ለምን ዜድ አለው? ምክንያቱም የመጨረሻና የመዝጊያው ግኝት እንደሚሆን ስላመነ ነው። ግን ከባድ ነው። የመዝጊያው ሊሆን የመጨረሻ ይሞትበት ይሆን? የምናየው ይሆናል። በወቅቱ የነበሩ ሳይንቲስቶች አላገዙትም፣ እብድ ነው አሉት። ነገር ግን ፎሴት በራሱ ዓለም ውስጥ ነበረ። በ1925 ዓመተ ምህረት እድሜው 58 ቢሆንም የመጨረሻ ውሳኔውን ወሰነ። ታላቁ ልጁን ጃክንና የልጁን ጓደኞች ይዞ ለሶስተኛ ጊዜ ወደ አማዞን ገባ። ከመሄዱም በፊት ለዓለም ሕዝብ ያስተላለፈው መልእክት ግን ልብ ይነካ ነበረ። ከተሸነፍኩኝ ከሞትኩኝ ማንም እኔም ፍለጋ ወደዚህ እንዳይመጣ፣ ምክንያቱም አደጋው እጅግ ከባድ ነው አለ። እነሆ ወደ ጫካው ገባ። የመጀመሪያዎቹ ሳምንታት ደብዳቤ ይልኩ ነበረ። ነገር ግን በድንገት ድምጻቸው ጠፋ። ፐርሲ ፎሴት ልጁና ጓደኞቹ እንደ ጉም ተነው ጠፉ። ለቀጣዮቹ 100 ዓመታት ፎሴትን እንፈልጋለን ብለው የገቡ ከ100 በላይ አሳሾች ሕይወታቸው ጠፍተዋል።
አብዛኞቹ ሰዎች ፎሴት በህልሙ የፈጠራትን ከተማ ፍለጋ ሞተ ብለው ደምድመዋል። ነገር ግን በ21ኛው ክፍለ ዘመን መጀመሪያ ቴክኖሎጂ ለፎሴት ጥበቃ ሆኖ መጣ። አርኮሎጂስቶች ላይዳር የተባለ የሌዘር ቴክኖሎጂ ይዘው መጡ። ይህም ቴክኖሎጂ ዛፎችን ሳይቆርጡ በቅጠላቸው መካከል ሌዘር በመላክ የመሬቱን ቅርጽ በኮምፒውተር ይስል ነበረ። ውጤቱ ዓለምን አስደነገጠ። ኮምፒውተሩ ላይ የታየው ምስል ተራ መሬት አልነበረም። ፍጹም በሆኑ የሂሳብ ቀመር የተሰሩ መንገዶች፣ እርስ በእርስ የሚገናኙ ግዙፍ ከተሞች፣ የመከላከያ ግንቦች እና የውሃ ማጣሪያዎች ተገኙ። ፎሴት ልክ ነበር። እነዚህ ከተሞች በሺዎች ሳይሆን በሚሊዮን የሚቆጠሩ ሰዎች ይኖሩባቸው ነበረ። እንደ ግብጽ ፒራሚዶች ሁሉ በአማዞን ጫካ ውስጥ ግዙፍ ፒራሚዶች አሉ። ነገር ግን እነዚህ ሰዎች የተዱ መልሱ አሳዛኝ ነው። አውሮፓውያን ወደ አሜሪካ ሲመጡ ጠመንጃ ብቻ አልነበረም ይዘው የመጡት፣ ጉፋን፣ ፈንጢጣና ኩፍኝ ይዘው መጡ። እነዚህ በሽታዎች ከውጭ ሰው ጋር ንክኪት ለሌላቸው ለአማዞን ህዝቦች ገዳይ መርዝ ነበረ። በአጭር ጊዜም ውስጥ በሚሊዮን የሚቆጠሩ ህዝቦች ረገፉ። ባዶውን የቀረውም ከተማ ደግሞ ጫካው በዝምታ ዋጠው። ታሪኩ ግን እዚህ ጋር አያበቃም። የጥንት ከተሞች ፈራርሰው ይሆናል፣ ነገር ግን የእነዚያ ህዝቦች ዘር አሁንም አሉ። በብራዚልና በፔሩ ድንበር አካባቢ ያልተገኙ ጎሳዎች የሚባሉ ሰዎች አሉ። እነዚህ ሰዎች ስማርት ስልክ፣ መኪና፣ ኤሌክትሪክ ምን እንደሆነ አያውቁም። አውሮፕላን ሲያዩ የሚመለከቱት አምላክ ወይም የሚገል አውሬ ይመስላቸዋል። መንግስታት እነርሱን ማግኘት አይፈልጉም፣ ምክንያቱም የእኛ ተራ ጉፋን እነርሱ ሊጨርስ ይችላል። ነገር ግን አደጋው ከበሽታ የከፋ ነው። ህገወጥ የወርቅ አውጪዎችና እንጨት ቆራጮች ለጥቅም ሲሉ ጫካውን እየጨፈጨፉት ነው። ጫካው ሲጠፋ እነዚህ ሰዎች አብረው ይጠፋሉ። ፐርሲፎሴት ህይወቱን የሰጠላት ያ ታላቅ ስልጣኔ አሁን በመጨረሻው እስትንፋስ ላይ ይገኛል። አማዞን ውበትና ሞት፣ ታሪክና ሚስጥር የተዋሃደበት የዓለማችን ድንቅ ዛሬ ላይ ሆነን ስናየው ፐርሲፎሴት እብድ አልነበረም። እሱ ከመላው ዓለም ቀድሞ እውነታን ያየ ሰው ነበረ። ምናልባት አሁንም በዚህ ጥቅጥቅ ያለ ጫካ ውስጥ የሰው አይን ያላየው ሳተላይት ያልደረሰበት ሌላ ከተማ ተደብቆ ይሆናል። ማንም አያውቅም። አንድ ነገር ግን እርግጠኛ ነኝ፣ አንዳንድ ሚስጥሮች ሳይነኩ መቅረታቸው ለሁሉም ይበጃል። የዛሬው ጉዟችን ይሄንን ይመስል ነበረ። እናንተስ ምን ታስባላችሁ? የፐርሲፎሴት አጥንት አንድ ቀን ይገኝ ይሆን ወይስ ጫካው ሚስጥሩን ለዘላለም እንደደበቀ ይኖራል? ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮ ከወደዳችሁ ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። እኔ ኡበይድ ነበር። በሌላ አስገራሚ ዶክመንተሪ እስክንገናኝ ድረስ ሰላም ሁኑ። የመቻችሁ until you find this place. We must turn back. There is no turning back.